በፍጹም ተስፋ ለመቁረጥ ይህ ልጅ ይህንን ቃል በየቀኑ ይሰማ ነበር። የድሃ ልጅ ነበር። ትንሽ ቤት ውስጥ ከእናቱ ጋር ይኖር ነበር። አባቱ በልጅነቱ አጥቶ ስለነበር በትምህርት ቤት ብዙ ሰዎች ይስቁበት ነበር። ምክንያቱም አሮጌ ልብስ ይለብስ ነበር። አንድ ጊዜ ምግብ እንኳ ሳይበላ ወደ ትምህርት ቤት ይሄድ ስለነበር ክፍሉ በሙሉ ሳቀ። ልጁ ግን ዝም አለ። ውስጡ አንድ ነገር ወሰነ። አንድ ቀን ሁላችሁን አሳያችኋለሁ። ከዚያ ቀን ጀምሮ በጣም መስራት ጀመረ። በቀን ይማር ነበር፣ በማታ ደግሞ ትንሽ ስራ ይሰራ ነበር። ሌሎች ሲጫወቱ እሱ ያነብ ነበር። ስኬት ለተጋ ሰው ነው። መኪናው ቆመ። ከመኪናው የወረደው ያ የተሳቀበት የነበረው ልጅ ነበር። ሁሉም ደነገጡ። መጨረሻ ልጁ እንዲህ አለ፣ ሳቃችሁ ኃይል ስለሆነኝ አመሰግናለሁ። ተስፋ አትቁረጥ። ዛሬ የሚስቁብ ሰዎች ነገ ሊያጨበጭቡልህ ይችላሉ።